አበነ እግዚኦ አየ ተአምሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሶበይ ተጸውዑ ኢትኩኑ ከመ ንደልዋለ። ክቡር አባታችን መላከ ሰላም ቀሲስ ይትባረክ የዚሁ ታላቅ ደብር ዋና ጸሐፊ፣ ክቡራን እና ምሁራን አጥንት የእግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ቅድም መምህራችን መራግሩ እየመሩ መልእክት ሲያስተላልፉልን እንደነበረው የዛሬው ዕለት ወይም ዕለተ ሰንበት ቅድስት ተብሎ ነው የሚጠራው። ይህ መርሃ ግብር ደግሞ ቅድም ተምራታውን እየጠየቁ ነበርና ወደ 5 ዓመት አካባቢ ሆኖታል። ሁልጊዜ በዐቢይ ጾም እንደዚሁ ጠዋት ጠዋት በሰንበት እየተገኘን ቃል እግዚአብሔር እንማራለን። ለየት ባለ መልኩ ደግሞ ካህናቱ፣ የደብሩ ሊቃውንት፣ የደብሩ ሰንበት ትምህርት ቤት፣ የደብሩ ሰበካ ጉባኤ፣ የደብሩ ምዕመናን በዚህች ቀን በረከት ለማግኘት በአንድነት በህብረት የሚሳተፉበት ነው። እኔም ማስታወሻ ሳገላብጥ የዛሬ 3 ዓመት በ2015 ልክ የቅድስት ዕለት ተካፍዬ አስተምራለሁ እና በጣም የሚገርም ነው። አሁን በብዙ ፈተና ተገፍቶ ነው ቅድስት ላይ የመጣው ከእግዚአብሔር ፈቃድ ስለሆነ ሁለተኛ ጊዜ ከ3 ዓመት በኋላ በቅድስት ዕለት በዚያው ንብረት መቆም በራሱ ትልቅ ነገር ነውና ሰብስቦ እንድንማር ምክንያት እየፈለገ በቤቱ የሚያኖረን አምላካችን ክብር ምስጋና ይግባው። በዚህ ያለ ቃል መነሻነት ናቸው ደቂቃ የእግዚአብሔር ቃል እንነጋገራለን። ወሶበይ ተጸውዑ ኢትኩኑ ከመ ንደልዋለ። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ያለው ኃይለ ቃል ነው። ስትጾሙ እንደ ግብዞች አትጠውልጉ ይላል። ይህ ትምህርት የክርስቶስ ትምህርት ነው። መጽሐፍ ቅዱስ ጾምን በተመለከተ ሲናገር ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ከመመለስ አይደለም የሚጀምረው። ጾም መጾም ይቻላል ወይስ አይቻልም የሚለውን ጥያቄ ከመመለስ አይደለም የሚጀምረው። እሱ ዘምቷል። ጾም እንደሚያስፈልግ ሳይታለም የተፈታ ነው። ጾም አስፈላጊነቱ ሳይታለም የተፈታ ነው። ብዙ ሰው ጾም ላይ ይከራከራል፣ ይቻላል አይቻልም እያለ ማለት ነው። መጽሐፍ ቅዱስ ግን የሚነግረን ራሱ ክርስቶስ ጾሙ ሳይሆን ጾም ተፈቅዷል፣ ጾም መጾም ግዴታ ነው ብሎ ሳይሆን የሚጀምረው ስትጾሙ ብሎ ሂደቱን ነው የሚነግረን፣ አጧጧፉን ነው የሚነግረን፣ የጾምን ሰዓት ነው የሚነግረን። ያለ ነገር መሆኑ ተገንዝበን ስትጾሙ እንደ ግብዞች አትጠውልጉ። አሁን ይህ ትምህርት የሚመለከተው ለሚጾሙ ሰዎች ነው። የማይጾሙ ሰዎችማ ገና አልተወለዱ ማለት ነው፣ እንኳን ሊሰሙ ማለት ነው። ገና 9 ወር ከ5 ቀን ይጠብቃሉ። ከተወለዱ በኋላ መቼም እዚህ ውስጥ የማይጾም ሰው ይኖራል እንጂ አልገለጽ የማይጾሙ ነው ያልኩት እንጂ በካህናቱ ፈቃድ የሚያጠቡ ነፍሰ ጡሮች፣ ሕመምተኞች፣
አስፈቅደው ቢመገቡትን አይደለም። የማይጾም ስለ ጾም ደንታ ቢስ ሲሆን ጾምን እንደ ቀላል እንደ ተራ ነገር የሚቆጠር ሰው እዚህ ውስጥ የሚኖር አይመስልም። እግዚአብሔር ሁላችንም ልቦና ይስጠን። ሁላችንም መጾም አለብን፣ መቀለድ የለብንም። ይህ ሰንበት በቅዱስ ያሬድ የምስጋና ስልት በዚህ በአብይ ጾም ውስጥ 8 ሰንበታት ወይም እሑዶች አሉ። ከነዚህ የመጀመሪያው ዘወረደ ይባላል፣ ያለፈው እሑድ። ሁለተኛው አሁን የያዝነው እሑድ ቅድስት ይባላል። ሶስተኛው ምኩራብ ነው፣ የሚቀጥለው ሳምንት። አራተኛው መጻጉዕ ነው። አምስተኛው ደብረ ዘይት ነው፣ ለጾም የምንለው ማለት ነው። ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ፣ ስምንተኛው ሆሳዕና ተጨመረን ደግሞ ዘጠነኛው ትንሣኤ፣ አስረኛው ዳግም ትንሣኤ። እግዚአብሔር ለዚህ ያደርሰውላችሁ። ስያሜውን ቅዱስ ያሬድ ያስቀመጠው በአብይ ጾም ውስጥ ቤተክርስቲያናችን ወኪሏ ቅዱስ ያሬድ ወደ ሰማይ ተነጥቆ ስርዓቱን ይዞላት ስለመጣ በሱ መሰረት የቅዱስ ያሬድን ተቀብላ እስካሁን ድረስ ይዛ ቆይታለች። አሁን ቅዱስ ያሬድ ከተነጠቀ ማለት ነው በአካል እንደነ ሄኖክ ብዙ ሺህ ዓመት ሆኖታል። ሁላችንም እንደምናውቀው በስድስተኛው መቶ ክፍለ ዘመን የነበረ አባት። አሁን ቅዱስ ያሬድ ቢመጣና እዚህ ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ብቻ አይደለም በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅኔ ማህሌት ቢገባ በአካል ሊቃውንቱ መቋሚያና ጸናጽል ያቀብሉታል። አብሮ መዘመር ይችላል ከሊቃውንቱ ጋር ማለት ነው፣ ያመሰግናል። አሁን ደግሞ ልክ እንደ ቅዱስ ያሬድ ሉተር በ16ኛው መቶ ክፍለ ዘመን የተነሳው ለፕሮቴስታንቱ እንዲሆን ምክንያት የሆነው ሰው ተነስቶ ከመቃብር እሱ በመቃብር ያለ ተነስቶ መጥቶ በኢትዮጵያ ውስጥ አይደለም በዓለም ላይ ወደ ተፈለገው የፕሮቴስታንት ቸርች ቢገባ ሉተር ማለት ነው አብሮ ሊያመሰግን አይችልም። ጭንቅላቱ ፈንድቶ ነው እንደገና የሚሉት። ለምን? እሱ ያስተማረው ትምህርት አሁን የለም። ሉተር እኮ በጫማ ጥፊ እንደሚፈወስ አላስተማረም። እመቤታችን እንደምትሰደብ አላስተማረም። አሁን ትምህርቱ በሙሉ ዝብርቅርቅ ወጥቷል። ድጋሚ ይሞታል እሱ። ቅዱስ ያሬድ ግን ቢመጣ አሁን ያመሰግናል። ጠብቃ የያዘችው ቤተክርስቲያን የትም ብንሄድ የምናስቀድሰው ለዚህ ነው። እዚህ እናስቀድሳለን። አሜሪካን ሀገር ብንሄድ በኢትዮጵያ ኦርቶዶክስ ቤተክርስቲያን እናስቀድሳለን። ሌላ ክፍለ ሀገር ብንሄድ ገብተን እናስቀድሳለን። አሃዱ እዚህ ይባላል፣ እዛም ይባላል። ዝማሬው አንድ ነው፣ ስብከቱ አንድ ነው፣ ጸናጽሉ ከበሮ አንድ ነው፣ ቅዱስ ሥጋውና ክቡር ደሙ አንድ ነው። የካህኑ ስልጣን የሚያስረው የሚፈታው አንድ ነው። በጣም ይደንቅ ነው። ኢትዮጵያውያን ብቻ አይደሉም፣ አፍሪካውያን ክህነት ተቀብለው፣ አውሮፓውያን ክህነት ተቀብለው እግዚአብሔር ይፍታ ቢሉ ስልጣኑ አንድ ነው። ወጥ ነው ስርዓቷ ማለት ነው። በዚህ ቤተክርስቲያን መኖር ብቻ ነው፣ መንፈራገጥ አያስፈልግም። ዝም ብሎ መኖር ብቻ፣ አዲስ ስርዓት መትከል አያስፈልግም። እንዲህ ባትሆን ኖሮ እዚህ ተሰብስበን አንማር ነበር፣ ድራሻችን ነበር የሚጠፋው፣ ብጥስጥሳችን ነበር የሚሆነው። ይሄ በቋንቋ በመወደድ ቦታ በምናምን ሊበታችሁ የሚፈልጉ ሰዎች አሉ። መስማት የለብንም በጭራሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰው ቤተክርስቲያን ነች። የሰው የጎሳ አይደለችም፣ የቋንቋ አይደለችም። ሰው የተባለ በሙሉ መጥቶ የሚያመልክባት፣ ሰው የተባለ በሙሉ ከሥላሴ የጸጋ ልጅነት የሚቀበልባት፣ ሰው የተባለ በሙሉ መጥቶ የኃጢአት ስርየት የሚያገኝባት እንደ ሸዋ ምናምን አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን አይሰራም። ሰውነቱን ብቻ ነው የምታገኙ ቤተክርስቲያናችን። ጥቁር ይሁን ነጭ፣ አፍሪካዊ ይሁን አውሮፓ፣ ሰው መሆኑን ብቻ ክርስቶስ የሞተው ለሰው ነው፣ የሆነው ሰው ነው። እግዚአብሔር እውነተኛ ሰዎች ያደርገን። በጎሳ በቋንቋ በመንደር ብትንትናችንን ሊያወጡ የሚሞክሩ ሰዎች አሉ። እኛ ሰዎች ነን፣ ሙሉ ሰዎች ነን። በጣም የሚደንቃችሁ የሰውን ክብር የሚነሳ ምንም የለም። ለምሳሌ አንድ ሰው ሁለት አይኑ ቢጠፋ ሁለት አይኑ የማያየው ወይም ሁለት አይኑ የጠፋበት ሰው ነው እንጂ የሚባለው ግማሹ ሰው አይባል። አንድ ጆሮ ያለው ሰው፣ አንድ እግር ያለው ሰው ነው። ሌባ እንኳን ቢሆን ያ ሌባው ሰውዬ ነው የሚባለው። ሰውነቱን ልትነፏቸው በጣም ይደንቀው። ያ የሞተው ሰው ሰውነት በጣም ከባድ ነው። በጣም ሰውነት ላይ መቆም ያለብን
ስለዚህ በዚህ መሰረት ነው የኢትዮጵያ ቤተክርስቲያን በሁሉም ቦታ የሚሰበከው ስብከት አሁን ወጥ ሁለተኛው ሰንበት ነው። በዚህ ቅድስት በተባለችው ሰንበት ብዙ አይነት ቅድስናዎችን ቅድም መምህራችን በራግቡ እየበሩ ሲነግሩን እንደነበረው ብዙ አይነት ቅድስናዎችን ማንሳት እንችላለን። ለምሳሌ አስታውሼ ማለት ብቻ ስድስቱን ቅድስና ልንገራችሁ። ቅድስት በምትለው ዕለተ ሰንበት የምናስባቸው ቅድስናዎች ቅድስት ማለት ቀደሰ ከቂሎ ግስ ይወጣ የተለየ ማለት ቀደሰ ማለት ለየ፣ ቀደሰ ማለት አከበረ፣ ቀደሰ ማለት ባረከ፣ ቀደሰ ማለት ከፍ ከፍ አደረገ ማለት። ቅዱስ የተለየ ከፍ ያለ የከበረ የተመሰገነ ማለት። በዚህ አይነት ቅድስናዎች ስድስቱን ብቻ አላሳያችሁ። የመጀመሪያው ቅድስና የመጀመሪያው በዚህ ዕለት የሚነገረው ስለ ጌታ ስለ እግዚአብሔር ቅድስና ይነገራል። የመጀመሪያው ማለት ነው። ሁለተኛው ስለ ሰንበት ቅድስና ይነገራል። ሶስተኛው ስለ ዕለቷ ጌታ የጾመባት ጾም የጀመረባት ዕለት ራሷ ከሌሎች ዕለታት የተለየች መሆኗ ይነገራል። የጾም ዕለታቶች ከሌሎች ዕለታቶች የተለዩ ናቸው። የዕለቷ ቅድስና ይነገራል። አራተኛ የኛ የሰዎች ልጆች ቅድስና ይልቁንም የክርስቲያኖች ቅድስና የኛ መለየት ይሰበካል። አምስተኛ የቤተ ክርስቲያን ቅድስና ይለያል። ቤተ ክርስቲያን ቅድስት ናት፣ የተለየች። ያኛውን ሕንፃ ይሄኛውን ሕንፃ እኩል አይደለም። እዛኛው ሕንፃ እንበላለን፣ እንጠጣለን፣ እንዘፍናለን። እዚህ ግን አይቻልም። መብላት መጠጣት፣ ስጋዊ ምግብ አይቻልም። ይሄ የተለየ ሕንፃ ነው። እንስዋለን፣ እንባረክበታለን። የክርስቶስ ቅዱስ ሥጋና ክቡር ደም ይፈተታል። የሕንፃ ፉክክር አይደለም፣ የተለየ ሕንፃ ነው። ሕንፃ ቤተክርስቲያን የቤተክርስቲያን ቅድስና ይነገራል። ቅድስት ቤተክርስቲያን ራሱ አንዱ ክፍል ቅድስተ ቅዱሳን መቅደስ ይባላል። ተለይቶ ማለት የቤተክርስቲያን ቅድስና ይነገራል። ስድስተኛ የጾም ቅድስና ይነገራል። ራሱ ጾም ቅዱስ ነው፣ የተለየ ብዙ አይነት ቅድስናዎች አሉ። አንዳንድ ጥቅሶችን ብቻ አስቀምጬ የኛ ቅድስና ላይ ያነጣጠረ መልእክት አስተላልፌ ትምህርቴን አበቃለሁ። ዕለተ ሰንበት ነው፣ በጊዜ መሸኘት አለብን። ከዛ አንጻር የመጀመሪያው የእግዚአብሔር ቅድስና እግዚአብሔር ቅዱስ ነው ስንል ምን ማለታችን? የቀደሰው የለም፣ እግዚአብሔር የለየው የለም። የራሱ የባህሪው ነው ቅድስና ይዞት የተገኘው የማይወሰድበት ልዩ ነው በባህሪው። አንዳንድ ሰዎች ይሳሳታሉ። እግዚአብሔር ብቻ ነው ቅዱስ ይላሉ እና ነገሩ መንፈስ ቅዱስ ወይም ለተክለ ሃይማኖት ቅዱስ አይባልም ይላሉ። ይሄ አላዋቂነት ነው፣ ጅልነት ነው። እግዚአብሔር ብቻ ነው ቅዱስ። አዎ ተክለ ሃይማኖትም ቅዱስ ናቸው። ጻድቁ ገብረ ሕይወትም ቅዱስ ናቸው። ለምን? እሱ የባህሉ ነው ቅድስናው። እሱ ደግሞ የሰጣቸው ቅድስና አለ፣ የጸጋ ማለት ነው። በጸጋ ቅድስና አላቸው። የተሰጠ ነው የነሱ። ሊወሰድ ይችላል፣ ተመልሶ ሊወስዶ ይችላል እግዚአብሔር በቸርነቱ። እነሱ በባህሪያቸው አይደለም ቅድስና ያገኙት፣ የጸጋ ቅድስና ይባላል፣ የተሰጠ ማለት። ምክንያቱም ኩሩ ቅዱሳን እስመ አነ ቅዱስ ውእቱ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል አምላካችን። ዓለምን ቅድስና አምላክነትን ሁሉ ሰጥቷል። ሙሴ የጸጋ አምላክ አማልክት ቅዱሳን አማልክት እንደሚባሉ አማልክት ዘበጸጋ እንደሚባሉ መጽሐፍ ቅዱስ ይነግራል። እኔ ለፈርዖን ምን አድርጌ ሾሜሃለሁ ያለው ሙሴ፣ እኔ ለፈርዖን አምላክ አድርጌ ሾሜሃለሁ። እግዚአብሔር እኮ የሚነግረው ለፈርዖን ማነው? ለሙሴ። ወደ ፈርዖን ሲልከው ምን አለው? ለፈርዖን አምላክ አድርጌ ሾሜሃለሁ። ምን ማለት ነው? አምላክ ማለት መለከ ማለት ገዛ ማለት። ለፈርዖን አምላክ አድርጌ ማለት ትፈጥረዋለህ ማለቱ አይደለም። ገዢው ትሆናለህ፣ ይማጸናል፣ ይለምናል፣ እግር ስር ይወድቃል ንጉሥ ቢሆን። አዎ ሙሴ ሲለምነው ነበር፣ እባክህ ሲለው ነበር። ስለዚህ አምላክ አድርጌ ሾሜ። አምላክ የባህሪ አምላክነት አለ፣ የጸጋ አምላክነት አለ። ስለዚህ ይሄ እግዚአብሔር ቅዱስ ነው ልዩ ነው ስንል የባህሪው ነው። በኦሪት ዘሌዋውያን ምዕራፍ 20 ቁጥር 26 ላይ እኔ እግዚአብሔር ቅዱስ ነኝና ለእኔ ትሆኑ ዘንድ ከአሕዛብ ለይቻቸዋለሁና ቅዱሳን ትሆኑልኛላችሁ። እኔ ቅዱስ ነኝ፣ እናንተም ቅዱስ እንድትሆኑ እፈልጋለሁ አለ። ስለዚህ የእሱ ቅድስና የባህሪ ነው።
ሁለተኛው ቅድስና የሰንበት ቅድስና ነው። እቺ ቀን እቺ ዕለት ቅድስት ናት፣ የተለየች ናት። የተለየች የምናደርጋት ደግሞ እኛ ነን ከሌሎቹ ዕለታት ማለት ነው። በሌሎቹ ዕለታት ቅዳሜን ሳይጨመር ማለት ነው በስድስቱ በአምስቱ ዕለታት እንሰራለን፣ እንወጣለን፣ እንወርዳለን ለስጋችን ማለት ነው። ያው ነፍሳችንን የማያጠፋ ስራ ማለት ነው። በዚህኛው በዕለተ ሰንበት ይልቁንም የክርስቲያኖች ሰንበት የምትባለው የአዲስ ኪዳን ማለት ነው ሰንበት ያቺ ቀዳሚቷ ነች። የትላንትናዋ የመጀመሪያዋ ሰንበት ናት። እቺኛዋ ደግሞ የክርስቲያኖች ሰንበት ናት። ክርስቶስ ሊመጣባት የተነሳባት የተለየ ሰንበት ናት። ለክርስቲያኖች የተሰጠች የእግዚአብሔር ቀን ይላታል ዮሐንስ በራእዩ። በዚህ ሰንበት የተለየ የነፍስ ስራ የምንሰራበት አሁን እንደዚህ ስትመጡ በታችሁ ቃል እግዚአብሔር ስትሰሙ እንዴት ደስ እንደሚል የሚቀጥለው ሳምንት ደግሞ ታላቁ ሩጫ ከታወጀ ሁሉም ሰው እዛ አስፋልት ላይ ነው። በጣም ከባድ ከዚህ የሚበልጥ የለም። በሰንበት ወደ ቤተክርስቲያን ከመምጣት የሚበልጥ ምንም የለም። ሌላው ይደርሳል። ሁልጊዜ ማቋረጥ የለብንም። የተለየች ዕለት ናት። መጽሐፍ ቅዱስ እንደዚህ ይላል በኦሪት ዘዳግም ምዕራፍ 5 ቁጥር 12 ላይ እግዚአብሔር አምላክ እንዳዘዘ የሰንበትን ቀን ትቀድሰው ዘንድ ጠብቂ። የሰንበትን ቀን ምን ታደርገው ዘንድ ነው? ትቀድሰው ዘንድ ጠብቂ። መቀደስ ማለት ማለት መለየት ከሌሎች ዕለታት ለይተን በዚህች ዕለት እግዚአብሔር ማግኘት አለብን። ከእግዚአብሔር ጋር ቀጠሮ አለ። ይኸውላችሁ በእስር ቤት ወይም ደግሞ በሆነ የወታደር ካምፕ ቆጠራ የሚባል ነገር አለ አይደለም? ሰዎች ሲቀያየሩ ጠባቂዎቹ እስረኛውን ቆጥረው የሚረከቡ እና እስረኛ ማታና ጠዋት ይመስለኛል ይቆጠራል። ከዚህ ሰው ወደ ሁላችን ይቆጠራል። ተቆጥሮ ይገባል፣ ተቆጥሮ ይወጣል። እኛም እኮ ለእግዚአብሔር እስረኞቹ በፍቅሩ የታሰረ ከሱ ወዴትም መሄድ አንችልም። ገዝቶናል በወርቅ ደሙ። ከእግዚአብሔር መሄድ አይቻልም። ወደን ፈቅደን የእሱ ምርኮኞች ነን። ወደን ፈቅደን የእሱ እስረኞች ነን እና መቆጠር አለብን። የት መተን ቤተ ክርስቲያን ቢያንስ በሰንበት አለ ባሪያ አለ የሥጋ ሁኔታ ስለሚያዋውቀው ነው እንጂ ፈጣሪ አለው ብለን በፊቱ ብንበድልህ ብናሳዝንህ በቸርነት ግን ጠብቀኝ። መምጣት ያልቻልኩት በዚህ ምክንያት ነው። ሳገኝ ግን እመጣለሁ አለው። እንዳትደልዘኝ እንዳትሰርዘኝ ይሉባል። እንደነዚህ ተሰልፎ ቅዱስ ሥጋውን ክቡር ደሙን መቀበል እስክችል ድረስ ጠብቀኝ አደራን። ዞር ብሎ አልቅሶ ነግሮ መሄድ ያስፈልጋል። ስንሞት ብቻ ተገንዘን መተን በሰው ትከሻ ላይ ሆነን መሳለም ነው። በአካል በተለይ በዚህ ቀን ይሄን ቀን ቀድሰው ይላል። ሶስተኛው ቅድስ የኛ ቅድስና ነው። ሰውነታችን ከሌሎቹ ሰዎች ሰውነት የኛ ሰውነት የተለየ የተቀደሰ የኛ ሰው ዓይናችን፣ ጆሮአችን፣ እጃችን፣ እግራችን የክርስቲያን ሰውነት የተቀደሰ የተለየ የመንፈስ ቅዱስ ማህደር የመንፈስ ቅዱስ ገንዘብ ስለሆነ በወርቅ ደግሞ የተዋጀ ስለሆነ መጽሐፍ ቅዱስ እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናል ወይ ለቅድስና ጠርቶናል። ለርኩሰት አይደለም የተጠራነው። እኛ ለገሃነመ እሳት አልተፈጠርንም፣ ለሲኦልም አልተፈጠርንም። እኛ ለመንግሥተ ሰማያት ነው የተፈጠርነው። እሱም ራሱ ክርስቶስ ሲመጣ የሚለው የምን እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግሥት ውረሱ። በግራ በኩል ያሉትንስ እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ለማን ወደ ተዘጋጀው ነው? ለሰይጣንና ለሰራዊቱ ወደ ተዘጋጀው ግቡ። ለእኛ ገሃነመ እሳት አልተዘጋጀም፣ ለሰይጣንና ለሰራዊቱ። አይ ሰይጣን አባታችን ነው ካለ ርስቱን እንወርሳለን ማለት ነው። በጥንቆላ አባታችን ካደረጉ፣ በኃጢአት አባታችን ካደረጉ፣ ደም በማፍሰስ አባታችን ካደረጉ፣ በተለያየ ሱስ
አካላችንን በመጉዳት አባታችን ነው ካል ግብሩን ስራውን ከሰራ ልጅ ደግሞ አባቱ ስለሚወስ ለሰይጣን የተዘጋጀው ወራሱ ይላል። እግዚአብሔር ያደረገ ከዚህ ነው። ለቀይ ቁመት ያውቃል ሁላችንም። በነገራችን ላይ ቃለ ሕይወት ያሰማልን የሚባለው እሱ የሕይወት ቃል የትኛው ነው? የሕይወት ቃል እናንተ አባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግስት ውረሱ። ይሄ ነው የሕይወት ቃል። ለሁላችንም የሕይወት ቃል ያሰማልን። ስለዚህ ሰው ራሱን ቅዱስ መለየት አለበት። ራሱን ቅዱስ ማድረግ አለበት። አምስተኛው ቅድስና የቤተ ክርስቲያን ቅድስና ነው። ቤተ ክርስቲያን ቅድስት ናት። ቅድም እንዳልኩት የተለየች ናት። የክርስቶስ ቅዱስ ሥጋው ደሙ የሚፈተትባት፣ የጸጋ ልጅነት የምናገኝባት፣ መተን ወድቀን የምናለቅስባት፣ እግዚአብሔር በጸጋ የሚገለጥባት ከሌሎቹ ቦታዎች በሙሉ የተለየች ናት። ግቢው፣ ገራገሩ፣ ዛፉ፣ እምነቱ፣ አፈሩ ከሌላው ቦታ የተለየ ነው። እዚህ መተን ቢሰማን የአእምሮ ረፍት ሌላ ቦታ እናገኘው። የቤተ ክርስቲያንን ቅድስና መጠበቅ ያስፈልጋል። ቤተ ክርስቲያን የምትጠላው፣ ቤተ ክርስቲያን የማትወደው፣ በቤተ ክርስቲያን ሊደረግ የማይገባውን ነገር ሁሉ ማድረግ አይገባም። ቅድስናዋን፣ ክብሯን፣ ልዕልናዋን መጠበቅ ያስፈልጋል ማለት ነው። የመጨረሻው ቅድስና የኛ የሰውነት ወይም የጾማችን ቅድስና ነው። ለዚህ ነው በዕለቱ የተነበበው ወንጌል ስትጾሙ እንደ ግብዞች አትጸውሙ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ ጦመኛ መስሎ ለሰዎች እንዳትታይ ራስህን ተቀባ፣ ፊትን ተቀባ፣ ራስህን ታጠብ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ይላል። እኛ አሁን ከተሰባሰብንበት ወቅት አንፃር ጾማችንን ነው መቀደስ ያለብን። የመጀመሪያው ስራችን እሱ። ስድስተኛውና የመጨረሻው ቅድስና የጾም ቅድስና፣ ጾምን መቀደስ። ሁሉም ሰው ይጾማል፣ ግን ጾሙን ካለየው ካልቀደሰው፣ ለምሳሌ ከረሃብ ካለየው ጾምና ረሃብ ይለያያል። በነገራችን ቅዱስ ጳውሎስ ሁለቱን ለይቶ አስቀምጧል። ብዙ ጊዜ በረሃብ ነበሩ፣ ብዙ ጊዜ በመጾምም ነበሩ። በረሃብም ውስጥ ነበርኩ፣ በጾምም ነበርኩ። የሰው ሲጾም ይርበዋል። ለምንድን ነው ረሃብን አንዳንዱ ጋር ያስቀምጠው? አይደለም። ረሃብ ማለት ሰው የሚበላው ፈልጎ የሚበላው ሲያጣ ረሃብ ይባላል። እግዚአብሔር ከዚህ ይሰውረን። ሰው የሚበላው እያለ አልመገብም ብሎ ሲራብ ግን ጾም ነው። የሙሉ ሰዎች ግን ረሃብና ጾም ተምታቶባቸው ረሃብ ነው ይመስላል። አንድ ሰው ምን አለ? እኔ ኢትዮጵያ ውስጥ ሆኜ እንዴት ጾም አለ? እንዴት ነው አለ? ኢትዮጵያ ውስጥ መኖር ራሱ ጾም አይደለም። በጣም ያሳዝናል። እሱ ረሃብ ነው ጾም የሚል ረሃብ ጾም አይደለም። ሰው ሲጾም ይራባል። ትክክል ነው። ክርስቶስ 40 ቀን 40 ሌሊት ከጾመ በኋላ ተራበ ነው። ሊቃውንቱ ምን ይላሉ? ይሄን እየጾማችሁ እንኳን የረሃብ ስሜት ካልተሰማችሁ እንዳትመገቡ ይላል። አንዱ በረከት እሱ ነው። ሰው ሲራብ አንደኛ ለረሃብተኛ ያዝናል። ረሃብ ምን ማለት እንደሆነ ይገባል። ሁለተኛ ሲራብ አገልግሎቱ እንደ መላእክት ይሆናል። መላእክት ሳይበሉ ሳይጠጡ ነው የሚያመሰግኑት። ሶስተኛ ሲራብ ራሱን ለእግዚአብሔር መስዋዕት ያደርጋል ማለት ነው። አካሉ ሰውነቱ በጣም በሚደንቅ መልኩ መላእክትን እንመስላለን። ራሳችንን ለእግዚአብሔር እናስገዛለን። በጾም ሰው ሲመጸውት ገንዘቡ ነው ይሰጣል። ሲመጸውት እንጀራውን ቆርሶ ነው ይሰጣል። ሲጾም ግን ራሱ ነው ለእግዚአብሔር የሚሰጠው። ደስ የሚል ስጦታ ነው ራስን መስጠት ማለት። ስለዚህ ጾምን መለየት ማለት ምን ማለት ነው? ቀደሰ፣ ለየ፣ አከበረ አይደል? ጾምን መለየት። ብዙ ሰው ሆዱን ብቻ ነው የሚያስረው። ስለዚህ ጥያቄው እስከ ስንት ሰዓት ነው ይላል። ይበላል አይበላም ይላል። ይጠጣል አይጠጣም ይላል። ማስቲካ ይታየካል አይታየም። አሳ ይበላል አይበላም። ይኸው ጾሙ ከወድ ጋር ነው የተገናኘው። የሁሉ ሰው እስከ 6 ነው እስከ 9 ይላቸው። እስከ 6 ስትሉት ከ6 በኋላ ሊበላ ሌላ ላይ እንኳን ሊቆርባል። ሰው ግንኙነቱ ሲፈሰክ ፋሲካ የሚለው ከስጋው ጋር ነው።
ጾሙ ሲጀመር ቅበላ የሚለው ከስጋ ጋር እሱን አይደለም። ለዩት ጾምን ከስጋችሁ ለዩት። ከዚህ መንግስቱ የተባሉ አባት ይሄ ሰው ቆይቶ ያገኘውን የሚበላ ከሆነ በጾም ይላል ያገኘው ጠረጴዛ ሁሉ ቀርቦለት በጾም የሚመገብ ከሆነ ይላል ቆይቶ መብላት ብቻ ከሆነ ይሄንንማ የአገሬን ጅብ ይጾመዋል። ያው ቀኑን ሙሉ ዋሻ ይቆይና ማታ ግን ያገኘውን ይጠራል። ይሄ ጅብ ጾም ነው። እንደሱ አይደለም መሆን ያለበት ይላል። እና እንዴት እንሱ ሆዳችን ይራብ ትክክል ነው። ስጋ ማድከም ያስኖር ስጋ ደክሞ ግን በጾማችን ነው የወንድማችንን ስጋ ያለ ቢላዋ እንበላለን። በሐሜት የአንደበታችን ይጾማል። ክፉ እየተናገረ እየተሳደበ ሰው እያሳዘነ እያቆሰለ በየመስሪያ ቤቱ ካለ ብዕራችን ሰው ይወጋል፣ ሰው ያደማል፣ እንተበትባለን። እንደ ጾም ውስጥ ተንኮል ምን ሰራ ከሆነ ምን ዋጋ አለው? አለየነውም ከራማ አለየነው ጾም። ለዚህ ነው ቅዱስ ያሬድ እጅም ይጹም፣ እግርም ይጹም፣ ዓይንም ይጹም፣ ጆሮም ይጹም፣ ሁሉም በተፋቅሮ ይጹም። አግበስብሰን የምናይ ከሆነ በጾሙ አግበስብሰን የምንሰማ ከሆነ በጾሙ ወደ ተፈለገው ቦታ የምንሄድ ከሆነ እግራችን የማይሰበሰብ ከሆነ አይ ጾም ነው ጓደኞቻችን ሲለው ይቅርታ ጾም ነው። ማንም ከሆነ እንደ ኑሮ ከሆነ ምን ዋጋ አለው? ጾምን ለዩት፣ ቀድሱት። ጾማችንን ስንለየው ወይም ጾማችን ሲቀደስ እኛን ይቀድሳል። አይገርም? እኛ ቅዱስ እንሆናለን። እኛ ቅዱስ ስንሆን ወደ ተቀደሰ ስፍራ እንሮጣለን፣ ወደ ቅድስት ቤተክርስቲያን። ከዛስ ቅዱስ የሆነውን እግዚአብሔር እናገኘዋለን። የሚጀምረው ከጾም ቅድስና ምግብ ብቻ ሳይሆን ነገር ምግብ ብቻ ሳይሆን ኃጢአት። ምግቡ ምን አደረገ? ምግቡ ሰውነታችን እንዲደክም ነው። እርስ በርስ የምንለያይ ከሆነ የምንከፋፈል ከሆነ የይቅርታ ሰዎች ካልሆነ የቀማነውን ካልመለስን የበደልነውን ካልካስን ከተጣላነው ጋር ካልታረቀን እንዴ ምኑ ጾም ነው? ከረሃብ መለየት አለብን። ጾማችን መቀደስ አለበት። ጾማችን ሲቀደስ እኛ ራሳችን እንቀደሳለን። በቅድስት ዕለት ስለ ቅድስና አሁን እስከሚቀጥለው ምኩራብ ቤተክርስቲያናችን የሰጠችን የቤት ስራ ይሄ አንዱ ስለ ቅድስት ቤተክርስቲያን አንብቡ፣ ስለ ቅዱስ እግዚአብሔር አንብቡ፣ ስለ ቅዱሳን አባቶቻችን ጻድቃን ሰማዕታት አንብቡ። ስለ ቅድስና ሰውነታችን ቤተክርስቲያን በሶስት ወገን ነው። የአንድ ክርስቲያን ሰውነት ቤተ መቅደስ ይባላል። ማህበሩ ጉባኤው ቤተ መቅደስ ይባላል። ህንፃው ቤተ መቅደስ ይባላል። አጠቃላይ ስለ ቅድስና ምናውቅበት፣ ምንጠይቅበት፣ ምንማርበት ይሄ ሳምንት በቃ የኔ ስራ ሰጣ ነው ትለኝ። የሚቀጥለው ሳምንት ስንመጣ ስለ ምኩራብ ይነገራል። ፈጣሪያችን የዛ ሰው ይሁን፣ ሰምቶ ከመጥፋት ያድነን፣ ቅድስናችንን ይጠብቅልን።